እንትን ምንላት ግን ቤቱን ስታየው ያለውን ሁኔታ ስታይ መተኛበትን ስታይ ምናምን በቃ እሷ ያለች ኑሮ ቆንጆ ሆኖ እኔ እንትን እንደዛ ነው የምታስበውና በቃ እንደውም እኮ ለእግዚአብሔር ብዬ ነው ያገዝኩሽ ያሉት ምናምን አለችኝ የሆነ ሰዓት ከዛ አዘንኩኝ በቃ እናንተ ደግሞ ያደጋችሁ ነው ህልም አላችሁ ህልማችሁ ላይ እየሰራችሁ ነው ለብዙ ሰው እየደረሳችሁ ነው ድርጅታችሁ ያደገ ነው በዚህ በኩል ጻልይ ያሳደጋችሁ ነው ድርጅት ሰው ደግሞ ቤቱን ዕቃ ማሟላት አይፈልግም እሷ እንደኔ ቻሌንጅ ያርግሻል ይከብዳል ሰው አንቺ የሚጠይቅሽ ሰው የት ቢመጣ ነው ደስ የሚልሽ ስራ ቦታ ቢሆን ደስ ይለኛል በጣም ደስተኛ ነኝ ስኩል ኦፍ ማይሲድ ስታይ ምን ይሰማሻል ምን ይታይሻል በጣም ትልቅ ነገር ነው የሚታየኝ ማለት ትውልድ ላይ ነው የምንሰራው ድሮ ላይ እኔ የነበረኝ አመለካከት አለ ተለውጬ ብዙ ዋጋ ከፍያለሁ ለትምህርቴ ድሮ ከነበረኝ ሐሳብ በተቃራኒ ነው ማይሲድ ለኔ ማለት ትምህርቴን ተምሬ እንደዚህ ደርሼ ብዬ እንጂ ለሰዎች ታርፌ ሰዎችን አግዤ ትውልድን ቀይር የሚል ሐሳብ በፍጹም ውስጥ ያልነበረ ብቻ ለታየኝ ነገር ብቻ መሮጥ ነበር ድሮ ስራዬና ይሄኛው ደግሞ በጣም የተለየ ነው በጣም እድለኝነትም ነው የሚሰማኝ ማይሲዱት ማለት በጣም እስካሁን ድረስ እድለኛ እንደሆንኩኝ ነው የምቆጥረውና ስሰራም በጣም ደስተኛ የፈለገ ስራ ስሪፕት ላይ እሰራለሁ ማይሲድ ውስጥ እና ይሄ ምንድነው ቪዥኑ በጣም ትልቅ ነው ዳኒ እና ከሱም ብዙ እየተማርኩ ነው እየሄድኩኝ ያለው ትውልድ ላይ ምን ያህል መስራት እንደምንችል መኖር ማለት ምን ማለት እንደሆነ ድሮ ለኔ መኖር ማለት ትምህርቴን ተምሬ ጨርሼ ተቀጥሬ ስራ ሰርቼ መኖር ነው በቃ ወይ ቤት ውስጥ ዕቃ ሟልቼ ምናምን ሰዎች ዘመዶቼ ሲመጡ እንዳልወደኩኝ ማይ ማርታ እኮ እንደዚህ ነች ምናምን እንዳይሉ በቃ ያሉበት ነገር እንዳይሉ ተምሬ እንደጨረስኩኝ ማሳየት ነበር ለነሱም ፈልገው ይሄኛው ግን ከዛ ያለፈ ነው ለሰዎች መኖር ነው ያየሁት በማይሲድ ውስጥ ትውልድን መቅረጽ ነው ያየሁት በማይሲድ ውስጥ ሁሉ ጊዜ እድለኝነት ነው የሚሰማኝ በጣም ህንጻው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንጻው ዋርካ ትራቢስ ኢንጂነሪንግ ገና ያቆጠቆጠ ነው ማይሲድ ለብዙዎች የሚታርፍ ነው የሚሆነው በዛ ውስጥ አንቺም የልፋትሽን የድካምሽን የከፈልሽው ዋጋ ውጤት እግዚአብሔር እያሳየሽ ነው ብዬ አስባለሁ እንደዛ ታስቢያለሽ አዎ በጣም ምንድነው ዳኒ እንደዚህ ይላል ስኬት ማለት ለመሞት ደቂቃዎች ቀርቷችሁ ፈገግ ማለት ከቻላችሁ እውነትም ተሳክቶላችኋል ይላልና አሁን ደቂቃዎች ነው የቀሩሽ ትባይ ፈገግታ ያለሽ አዎ በደም በጣም አሪፍ ጀግና በጣም ጎበዝ መውጫ ዳንኤል አንቺ ምን ማለት ነው እስቲ ዳንኤል ለኔ በቃ ዓለሜ ነው ማለት ይችላል በዚህ ዓለም ላይ ያለኝ ጉዱ ስጦታዬ ነው ከእግዚአብሔር የተሰጠኝ ማለት ብቻዬን ነበርኩኝ ማለት ከጎኔ ሆኖ አይዞሽ የሚለኝ አልነበረም ብዙ ዋጋ ከፍያለሁ በቃ ብቻዬን በነበርኩበት ሰዓት ከጎኔ ያገኘሁት ሰው ነው ከእግዚአብሔር የተሰጠኝ ስጦታዬ ነው ከዛ በፊት የነበረኝ እግዚአብሔር ብቻ ነው ለኔ ማማከረውም ከጎኔም የነበረው እሱ ነበረ በማልፉባቸው ፈተናዎችና ፈተናዎቹ እስካሁን ድረስ ቀጥሎ ራሱ እሱ ከጎኔ ካለ በቃ ደስተኛ ነኝ እግዚአብሔር የሰጠኝ ስጦታዬ ነውና አባቴም ነው ባለቤቴም ነው አማካሪ ነው ወንድሜ ነው የቤተሰብን ፍቅር ሙሉውን በሱ አግኝቻለሁ ያስማለሁ እግዚአብሔር በሱ ክሶኛል በጣም ማፈቅረው ያው አንቺ እግዚአብሔር ልብሽን ክፍት አድርጎ ቀና አድርጎ ለዚህ ህልም መሳካት አዘጋጅቶሻል ብዬ ነው የማስበው እኛ ከውጭ ሆነን ስናይ የተፈተንሽውን ነው የምናየው አንቺ ደግሞ እግዚአብሔር ወዶ በረከት ሰጥቶኛል የምትይው እግዚአብሔር እንግዲህ እንደዚህ ነው የሚሰራው ምን እንደጎደለሽ ያቅ ነበር እግዚአብሔር እሱ ምን እንደጎደለው እግዚአብሔር ያቅ ነበር ሁለታችሁን አገናኝቶ እግዚአብሔር ስራውን ሰራ እንግዲህ ስለዚህ እግዚአብሔር ተመሰገነ ይሁን ነው የምንለው በርቺ አሁን ደግሞ ዳንኤል አለ በራይ እየጠበቀን ያለው ምን እንዳወራን አይቀር ስለዚህ ዳንኤልን ደግሞ እናስገባውና አብረው ሆነው
ዳንኤል ቪዲዮ ከተለቀቀ በኋላ ምን ሆነ የሚለውን ነገር እንጫወታለን ማለት ነው። ያለነው ደብረ ዘይት ቢሾፍቱ ማርካን ሎጅ ነው። የተንጣለለ ማረፊያ ክፍል፣ የተዋበ ግቢ ከፈለጋችሁ፣ በተለይም ደግሞ ወጣ ብላችሁ ጸጥ ያለ ሰላም የተሞላ ስራችሁን የምትሰሩበት ከቤተሰብ ጋር ጥሩ ጊዜ የምታሳልፉበት ቦታ እየፈለጋችሁ ከሆነ ያ ቦታ ማርካን ሎጅ ነው። ማርካን ሎጅ እንግዲህ ይህን ፕሮግራም እንድንሰራ ይህን ቦታ አዘጋጅተው እንደ ቤተሰብ እያስተናገዱን ይገኛሉ። ከልብ እናመሰግናለን። መረጃ ለማግኘት እነሱ ጋር ለማረፍ ከፈለጋችሁ ከስር ባለው ቁጥር ደውሉ። ማርካን ሎጅ ከልብ እናመሰግናለን። ማርታ እንግዳ ልንጋብዝ ነው። ጥሩ ነው፣ እንጨምር እንግዳ። በጣም አሪፍ። እንግዲህ መምህር ዳንኤል ይቀላቀለናል። እባካችሁ መምህር ዳንኤል በከፍተኛ ሞራል እኔና ማርታ ማለት ሰው እኮ የለም እኔና እንጂ እንኳን ደህና መጣ። ባለቤትን ይዘን ቆየናል። በር ላይ አረፍ በል እባክህ። እኔና ማርታ ረዥም ሰዓት አወጋን። አንተ ከውጭ ቁጭ ብለህ የጠበቅህ ነበር። ቪዲዮ ከተለቀቀ በኋላ በሚገርም ሁኔታ ብዙ ሰዎች ቪዲዮውን እየተቀባበሉ እየተነጋገሩ አዩ፣ በስሜት አዩት። ስለ አባቱ ሲነግረን በአባቱ በኩል ሆነው ዳንኤል ላይ እየዛቱ ምን አይነት ልጅ ነው አባቱ እንደዚህ ያደርጋል እንዴ እያሉ አዩ። እሱ ሲጎዳ በሱ በኩል እየሆኑ ስለ አንቺ ሲናገር ነው በአንቺ በኩል ሆነው ጉዳትሽን እያዩ ድካምሽን እያዩ አይተውታል በስሜት። ከተለቀቀ በኋላ ማን ነበር ቀድሞ ያየው? እንዴት ነበር ያያችሁት ቪዲዮ? እኔ ያው ራሴን ለማየት ብዬ እንደሆነ ለማየት ፍላጎቱ አልነበረኝም። እሷ ናት ቁጭ ብላ ስታይ የነበረው። እሷ እዛ ጋር በታብሌት ታየዋለች፣ እኔ ደግሞ እዚች ጋር ድጋሚ ቀሳልኩኝና እስኪ ሊው ግን እንዴት ነበርኩኝ ብዬ ከፈትኩትና እኔ ማየው ጀመረ። እኔ ያየሁት በመሀል እሷን አያት ነበርና እሷ ልክ በቃ ኢቨን የሌላ ሰው ታሪክ የምታይ ነበር ይመስለኝ። በጣም እያለቀሰች ነበር የምታየው፣ ልክ እንደ አዲስ በቃ እንደ አዲስ እና የሆኑ ሰዎች ተጎድተው ምናምን ያሉ አይነት ነገር እንደው ብረዳቸው በሚል አይነት መንፈስ ነበር ስታይ የነበረው። የራሷ ታሪክ አይመስልም አልመሰላትም። አዎ እጅግ በጣም ስታለቅስ ነበረ። በተለይ የአባ ሞት አካባቢ ላይ አባን ስናስታምም ባለፈው ከዚህ በፊት በነበረው ክፍል እንደምታስታውሰው እሷን በጣም ብዙ ዋጋ ነው የከፈለችው ያኔና ህመሙ በራሱ በጣም ያነጫንጫል ምናምንና የአንዱ ነገር ነበር የቻለችውና በቃ በጣም እያመማት እያለቀሰች ነበር የጨረሰችው። ምንድን ነበር የተሰማሽ? ቪዲዮ ሊለቀቅ ነው ሲባል ምን አልሽ? በጣም ነው ጓጓሁት። ማለት እንዴት ነው ምን ጠየቀክ ምናምን ስለው ራሱ ብዙም አልነገረኝም። ቪዲዮን ታይዋለሽ ነበር ያለኝና በቃ ቸኩዬ ነበረ። መቼ ነው የሚለቀቀው ምናምን እያልኩ እንትን እያልኩት ነበር። ቆየን። ይሄ ጊዜ ካለፈና አብዛኛው ታሪካችን ያ ጊዜ ካለፈ ስለቆየ ረስቼውም ነበረ። ቢዚም ስለሆንኩኝ ከአንዳንድ ነገሮች ማለት ወደኋላ ብዙ መለስ ብዬ አንዳንድ የሆነ ነገር ቤት ሲጎል እዚህ ልሻላ አንቺ ያኔ ከዛ ካፈር ቤት እኮ ነው ማርታ የወጣው ነው ይሄኛው ኑሮ ለኛ አለማደስ ሲለኝ ብቻ በመሀል ነው የምናስታውሰው እንጂ ለሞቲቬሽን የሚጠቀምበት አሁን ደግሞ ግዛ እንዳትዩ ነው አሁን ግዛ እንዳትዩ ነው የሚጠቀምበት። ያኔ ነው እንጂ ማስታውሰው ወይ ሲካፋይ ምናምን ያለው ነገር ሳይ ትላንትና እናስታውሳለሁ እንጂ ሙሉን እንደዚህ ቁጭ ያስታውሽም አላውቅም። እና የሌላ ሰው ታሪክ እስኪመስለኝ ድረስ ገባው ተመልሼ እዛና የነበረው ሞመንት እዛ ላይ የእሱ አባት ነገር ትዝ አለኝ። በቃ አባቴ ነው በጣም ለኔም እና በቃ አለቀስኩኝ። የነበረው ሞመንት በጣም ትዝ ያለኝ እና ቪዲዮን ራሱ ከ10 ጊዜ በላይ ሆነም ያየሁት ደጋግሜ ከዛ በላይ ይሆናል። አሁን በጣም ነው የደጋገምኩት ያየሁት ጊዜውን እያስታወስኩኝ ወዳላ ተመልሼና ጭራሽ እንደ አዲስ ነው የተነቃቃሁት። ያን ሁሉ ነገር አሳልፈን ይሄ ማለት የምንኖረው ኑሮ ገነት ሆነብኝ። በቃ ያንን ጊዜ ሳስታውስና በቃ 10 ነው ደጋግሜ ነው ያየሁት። አሁን ራሱ ደግሜ ባየው እንደ አዲስ ነው የማየው። ከዛ በኋላ ካያችሁት በኋላ ያው እንግዲህ ምናልባት እናንተን ለተለያየ መንገድ ሰው ሊፈልጋችሁ ይችላል ብለን ስልክ አስቀምጠናል። የደወለ ሰው ነበር? በጣም ብዙ ሰው። ኧረ ተይ። በጣም ማን ነበር መጀመሪያ የደወለው? ከዚሁ ከኢትዮጵያ ውስጥ ነበር የተደወለ። መጀመሪያ አድናቆት ነበረ። ከዛ በኋላ ከውጭ ተደወለ እና ከውጭ አንዴ ተደወለ። ከዛ ቀጥሎ ዝም ብሎ ይደወል ጀመር ሌሊት። ያው ስልኩ እኛ ጋር አልነበረም፣ ጸሐፊያችን ጋር ነበርና እሷ ነበር የምታነሳው። ረዳኒ ከአሜሪካ እያሉ እያናገሩኝ ነው፣ ከሆላንድ እያሉ እያናገሩኝ ነው ስትል በቃ እኛ ጓጓን። ምን አለ እኛ ጋር ሆኖ እንዲህ እየተደወለ በሰማናቸው
ሌሊት 6 ሰዓት 7 ሰዓት 8 ሰዓት በቃ እንቅልፍ ልተኛ አልቻለችም እና የኔን ስልክ ቁጥር ስጫቸው ብያት የኔ ሌላኛውን ስልክ ቁጥር ሰጣቸው እየደወሉ ሲያገኙን ነበር ሌሊት ላይ። ለምን እንዲጓጓችሁ? ብርቅ ነው ከአሜሪካ ከሆላንድ ተደወለ። በጣም አዲስ ነገር ነው የሆነብን። ምን መሰለህ እንደው አለም ጽዋ ምን አለች እንዲህ ከውጭ ሲደወል ግን ዳኒ የምናውቀው እንትን ላይ ነበር አለችኝ። ቴሌግራም ወይም ቲክቶክ ስከፍት እንትን ቬሪፊኬሽን ኮድ ይልክልሃል እና ቬሪፊኬሽን ኮድ አንዳንዴ በቴክስት ይልካል፣ ካልሆነ ደግሞ ይደውላሉ። ሲደውሉ ከውጭ ነው የሚደውለው +1 ምናምን 4 ምናምን ነገር ይላል እና እዛ ጋር ነበርኩ የምናውቀው እነዚህ ስልክ ቁጥሮች ትለኛለች እና ሀገር ውስጥም ከሀገርም ውጭ እጅግ በጣም ብዙ ሰዎች ሲደውሉ ነበረ። እጅግ በጣም ብዙ ሰዎች ሲባርኩን ሲያበረታቱን ነበር። አዳዲስ መንገዶችን በጣም ሲጠቁሙን ነበረ። ስፔሻሊ ከትምህርት ቢሮ ጋር አብረን እንድንሰራ እነሱን ዞር ብለን እንድንመለከት ያን ወይ እንድናይ እናትንም ሄደ ብትጠይቃት እህትንም ብትጠይቅ ምናምን ነገር እያሉ በጣም ሰፖርት ሲያደርጉን ነበረ። በተለያየ አይዲያ ብቻ ሲደግፉን ነበር። የመጽሐፍ ድጋፍ ላይ ያደርጉልን ቃል ይገቡልን አሉ። አንዷ ደግሞ እንደዚሁ የድሬዳዋ ተወላጅ ናት፣ ሁዳ ትባላለች። አሜሪካ ነው የምትኖረው። እሷም ደግሞ ድሬዳዋ ላይ ምን አለ ይህን ነገር ብትከፍት እንዳው ስፖንሰር ላድርጋችሁ እኔ ደግፋችሁ ምናምን ነገር ብላ እሷም እንደዛ ስታበረታታን ነበር። አሁን በዚሁ አጋጣሚ ወደ 5 የሚጠጉ ከሀገር ውጭ ያሉ ተማሪዎችን ይዘናል። አሁን ከሚቀጥለው ሳምንት ጀምሮ ኦንላይን ለእነሱ ትምህርት መስጠት ልንጀምር ነው። ደውለውላችሁ ነው? ደውለውልን ነበር። እናቶች ሲደውሉ ነበር፣ አባቶች ሲደውሉ ነበር። አንድ ከአሜሪካ አንድ ተማሪ፣ ከካናዳ እንደዚሁ አንድ ተማሪ፣ ጀርመን፣ ስዊድን፣ ሆላንድ ወደ 5 የሚጠጉ ተማሪዎችን ይዘናል። ማቴማቲክስ እና ፊዚክስ እነሱን ለማስጠናት ልጄን እንደው ፊዚክስ ብትይዝልኝ ማትስ ብታስጠናልኝ እያሉ ኦልሞስት 5 ከሚሆኑ ሀገራት ላይ 5 ተማሪዎችን ይዘናል። እንግዲህ ኔክስት ዊክ የእነሱን ደግሞ በዙም ኦንላይን ጥናት ይጀምራሉ። ይገርም ነው። አንቺ ጋር የደወሉ ሰዎች እንደው ምን አስገረምሽ? እናቶቹ እየደወሉ ተባረኪ፣ በጣም ትልቅ ነገር ነው ያደረግሽው እያሉ ሲያበረታቱኝ ነበር። በጣም ሲባርኩኝ ነበር። እግዚአብሔር ይባርክሽ። ኮመንትም ላይ እኔ ነኝ የማየው ኮመንት ብዙ እንደውም እና ሁሉንም ኮመንቶች አሉ አዲስ ከገባን በየሰዓቱ ያለው እና በጣም ስለአንቺ የተጻፈው እንዳልኩ ጀግና ነች፣ ብርቱ ነች፣ እግዚአብሔር ይባርካት ያልተጻፈ ኮሜንት የለም። በጣም ከአቅሜ በላይ ማለት ይሄን ያህል አልፌያለሁ፣ ይሄን ያህል ብዙ ነገር አልፈናል ማለት ነው። እግዚአብሔርን አመሰገንኩት። ለካ ይሄን ያህል ከባድ ነበረ፣ ለካ ይሄን ያህል ብዙ ነው፣ ለካ መከራ ብዙ ነው፣ ለካ ያለፍንበት መንገድ እና ለካ አንተ ሸፈነን ነው እዚህ የደረስነው ብዬ እግዚአብሔርን አመሰገንኩኝ። አንድ ሰው ነው የዩኒቨርሲቲ ተማሪ ነው እና ቴክስት ይደውልና አላነሳሁት እና ቴክስት አደረገልኝ እንዲህ ሰፖርት ልናደርግ እንፈልጋለን ምናምን ብሎ እና ትንሽ ቆየት ብዬ ደወልኩለት። ቤተሰቦቹ በጣም ሀብታም ናቸው። ቪዲዮን ካየሁት በኋላ እጅግ በጣም ነው የተነካሁት አለ። ከሰው ምክር ሰምቼ አላውቅም አለ እና አይመቸኝም ከሰው ምክር መስማት አለ በቃ እና በግድ ኤዮ ብለው ነው ያሳዩኝ አለ። ማየት ከጀመርኩ በኋላ ግን ጀመርኩት ጨረስኩት አለ በቃ እዛው እና ለአባቴን ፎርዋርድ አድርግችለታለሁ አይቶ ከዛ በኋላ መጽሐፍ የሚያስፈልጋችሁ ነገር ሰፖርት እንዲያደርጋችሁ እሱን እምቢ ቢል እንኳን አለኝ ለእኔ የወር ኮስት ሼሪንግ የሚላክልኝን ገንዘብ ዩኒቨርሲቲ የሚላክልኝን ገንዘብ ልኬ ለእሷ ቴሌቪዥን ትገዛላታለህ ብሎ ነበረ። ቴሌቪዥኑን ትምህርት ስለሆነ የምንጠቀምበት ለእሷ ቴሌቪዥን ትገዛላታለህ ምናምን ብለው አንድም ኮመንት ሰጠኝ ሰው ነበረ። ያው የሚሟገትልሽ አግኝተሻል። ለቤቱ ቴሌቪዥን አይገዛ፣ ለቤቱ ቁም ሳጥን አይገዛ። አሁን ብዙ የሚወዱ ሰዎች አግኝተሻል። ምንድን ነበር ያልከኝ? እንደውም አንድ ሰው ስጦታ ይዛላ ግባ ያለ ሰው አለ። ትንሽም ነገር ብትሆን አለኝ፣ ትንሽም ነገር ብትሆን በቃ እኔ ገንዘብ ልክልሃለሁ አለኝ። እኔ አዲስ አበባ ሄጃለሁ ቃለ መግዛት እና ትንሽም ነገር ብትሆን እኔ ገንዘብ ልክልሃለሁ፣ የሆነ ነገር ገዝተህላት ዛሬ ወደ ቤት ግባ። በቃ ብዙ ሰዎች ሲያስጠነቁኝ የነበረው ነገር ምንድን ነበረ? በጣም ነበር እንደ ማስጠንቀቂያ ነበር የሚነግሩኝ። በቃ እንዳትጎዳ ምናምን ነገር እሷን በጣም ፕሮቴክት እንዳረጋት ይሄ ስሜቷ እንዳይረግብ ማለት ነው። እየቆየ ሲሄድ ደግሞ እርግብ ብሎ ደግሞ እንዳላጣት እንዲሁ ታሪካችን እንዲሁ እንዳማረ እንዲቀጥል ብዙ ሰዎች ካጠገቧ እንድቆም እጅግ በጣም ሲያስጠነቅቁኝ ነበረ። አንተ ቢልክል ቾክ ነው የምትገዛው በደንብ አውቀዋል ማለት ነው። ብር ሰውዬው ቢልክልህ አወያያታለሁ ከመጀመሪያ አወያያታለሁ አይሰራም። አንተ ለውይይት ታቀርበዋለህ እንጂ ወስነህ ነው። አዎ ግን ታውቃቸዋል በደንብ። አዎ ግን ምንም አይነት ነገር ድርጅቱ ውስጥ ከመግዛቴ በፊት ምንም አይነት ነገር ከማድረጌ በፊት ነው የምልህ አወያያታለሁ። እና ምንም ነገር ከመግዛቴም በፊት ከማድረጌም በፊት አወያይቻት ነው። ያው በእርግጥ እኔ ወስኜ ነው ሀሳቡን ማቀርበው። መጀመሪያ አብሰለስለዋለሁ፣ ወስንና አቀርበዋለሁ። ሳቀርበው ግን የእሷን ምላሽ
ሁል ጊዜም ቢሆን ተመሳኝ ነው። ደሴም ነው የምትሆነው ከኔ ጋር ወዲያውን ነው የምትስማማው። ቢበዛ 5 ደቂቃና 10 ደቂቃ ትነጫነጫለች። በቃ 5 ደቂቃ ወይ 10 ደቂቃ ቤት ውስጥ ብዙ ታሪክ ይፈጠራል። አፍተር 10 ሚኒት ግን ትመጣና ደግሞ ራሷ አቦን እናድርገው ባከኝ ነገር ብላ ደግሞ ድጋሚ እኔን ትለኩሰኛለች። ከዛ ወዲያውኑ ነገሩን እናድርገዋለን ማለት ነው። ሳትፈቅድ የገባንበት ነገር የለም። ስለ ወደፊቱስ ምን አሰብሽኝ ስታይ? በጣም ተነቃቃሁ። ወዲያውኑ በቃ ይሄን አደር ፕሮግራም ቶሎ እንጀምራልኩት። እንዴት ነው መሰለህ አሁን ከሰዎች የምናገኘው ኮሜንት ቪዲዮንም እኛ ስናየው አሁን ነው ገና አይናችን የተገለጠው። ያለፍንበት መንገድ ከባድ ነበረ። እግዚአብሔር አይናችንን ከልሎት ነበር እና ኖርማል አርክቶ ነበር ያሳለፈን። አሁን ግን ግልጥ ሲያደርገው ለካ የማይታለፍ ጊዜ ነበር ለካ። አሁን ነው እኛም በቪዲዮ ገና እያየን ያለ ነው። መታለፍ የማይችል ጊዜ ነበር ለካ ያለፍ ነው እና እንደነገረች እጅግ በጣም የተነቃቃ ነው። አምና ከነበሩት ተማሪዎች እጅግ በጣም በእጥፍ አድርገን ደግሞ አሁን አዳር ልንገባ አስበናል። ኦልሞስት ከ10 ቀን በኋላ የአዳር ፕሮግራማችን ድጋሚ ይጀምራል። የእናንተ ጥረት ውጤታማ እንዲሆን የበለጠ ደግሞ ፍሬያማ እንድትሆኑ ይሄን ፕሮግራም የሚያዩ ሰዎች ምን ሊያግዟችሁ ይችላሉ? አሁን እንግዲህ ትልቁ እገዛ ብዬ የማስበው ፍፄ ዘንድሮ እንግዲህ 12ኛ ክፍል ያዝናቸው የ12ኛ ክፍል ተማሪዎቻችን ብቻ ቁጥር ኦልሞስት ከ250 በላይ ነው። 250ም የመግባት ፍላጎት አላቸው። የ250 ወላጅም ተማሪዎችን የማስገባት ፍላጎት አለው። ነገር ግን 250ንም መቀበል አንችልም። ፋይናንሻሊም አንችልም፣ ከቦታም አንጻር አንችልም። አምና 16 ተማሪ እንቀበላለን ብለን ተነስተን ነው 45 ተማሪ ተቀበል ነው። ከዛም በኋላ የመጣውን ብዙ ወላጆችንም መልሰናል። በጣም በብዙ አይነት ሁኔታ ውስጥ በብዙ አይነት ጭንቀት ውስጥ የነበሩ ወላጆችን ልጆቻቸውን ሳንቀበል ቀርተናል እና እግዚአብሔር ከረዳን እንግዲህ አንድ ሙሉ ህንፃ ለመያዝ ነው እቅዳችን። እንደነገርኩኛ በቃ በተስፋ ነው የመጣ ነው። አሁንም ሆፕ ነው ወደፊት እየገፋ ነው ያለው እና ምናልባት የዛሬ 10 ቀን እስከ 90 ተማሪዎች እንቀበላለን ብለን እናስባለን። ሌላ አንድ ህንፃ ይዘን መመገቢያቸውንም ማደሪያቸውንም እዛ አርክተን ማለት ነው 90 ተማሪ ያዝመ ከ90 ውስጥ አንድም ተማሪ ፌል እንደማያደርግብን እርግጠኛ ነን። ቢኮዝ በ4 ወር ውስጥ ነው ያንን ስራ የሰራ ነው። አሁን 7 ወር አለን። በጣም ረጅም ጊዜ ነው። ያንን ማድረግ ካልተቻለ ግን አምና እነዛን 45 ተማሪዎች ኤ ክላስ እና ቢ ክላስ እዛ ያስተኛንበት መሬት ላይ 60 ተማሪዎች ተቀብለን ደግሞ እዛ ላይ ያስተኛን እንቀጥላለን ማለት ነው። እንግዲህ እነዚህን ተማሪዎች ቤተሰቦቻቸው ረጅም ጊዜ ደክመዋል። አንድ ተማሪ 12ኛ ክፍል ማድረስ ቀላል አይደለም። ይሄ ውጤታም ተው ካለፉ ዩኒቨርሲቲ ይገቡላችኋል። ከዛ ደግሞ ይቀጥላል ጉዞ ማለት ነው። የአቅም አለ፣ ችሎታው አለ። እግዚአብሔር እናንተን እዚህ ላይ ባርኳችኋል። ልጆቹ ፍሬያማ እንዲሆኑ ማድረግ ትችላላችሁ። ስለዚህ መሀል ላይ ያለው ቦታ ነው ማለት ነው። ቤት መከራየት ስንት ብር ኮስት ያደርጋል? እዚህ ደብረ ዘይት ወይ ቢሾፍቱ ላይ 2 ቀን በፊት ያገኘ ነው። ኦልሞስት G+2 ቤት አለ። ግቢውም ሰፊ ነው። እሷን ለምሳሌ እስከ 140 ሺህ ብር ድረስ ነው የሚጠራው። በወር እስከ 140 ሺህ ያንን ኮስት አድርግቶ እነዛን ተማሪዎች ገብቶ ያው ተማሪዎቹ በእርግጥ የምግብ ያዋጣሉ፣ የቀለብ እያንዳንዱ ተማሪ ያዋጣል። ግን ያንን ቤት ለመከራየት እና ኦልሞስት 7 ወሩን ለመክፈት ትንሽ አስቸጋሪ ነው የሚሆነው። ግን አትሊስት እንዳው እስከ 80 ድረስ ካገኘን ብለን ነው እኛውን እየፈለግን ያለ ነው። የእግዚአብሔር ፍቃድ ከሆነ እና ሰዎችም እግዚአብሔር ፈቅዶ ሰፖርት ካደረጉን እንግዲህ ሁሉንም ተማሪ አሁን እኛ ባቀር ነው ልክ ይዘናቸው እንዳለን ብለን እናስባለን። ስለዚህ እግዚአብሔር ያግዛችኋል። ያ ይሆናል ብለን እናስባለን። አሁንም የንቁ ፖድካስት ተመልካቾች አሁንም ደግሞ ከእናንተ ጋር ይሆናሉ ብዬ አስባለሁ። በጣም አሪፍ። እኔም ደግሞ አለው በአቅሜ እንድቀመጥቼ ለማነቃቃት ለማበረታታት አግዝሻለሁ። ወጥ መስራት ፉከራ እንዳይመስል በይ፣ እየፎከሩ መቅረት የለም። የምታመሰግኑ ሰው ካለ በተለይ ኮሜንት ሁሉ ስላንቺ ነው። ብዙ አድናቂ አፍርተሻልና ምናልባት ኮሜንቱን ማይቻለሁ ስላልሽ ለተመልካቾች ምን ማለት ትፈልጊያለሽ? መጨረሻ ላይ ቃላት የለኝም። ድሮ ከሰራሁት ድሮ ካወጣሁት ጉልበት አቅም ወደፊት እንደርስበታለን ብዬ ካሰብኩት በላይ እጥፍ እንድራመድ ነው ያገዘኝ። ብርታት ነው የሆነኝ። ማለት ከዚህም በላይ መስራት እንደምንችል ነው ያየሁት። ይህን ያህል ሰዎችን ካስደሰተ የሰራነው ስራ ይህን ያህል ሰዎችን ከለወጠ ከዚህም በላይ መስራት እንችላለን ብዬ አስባለሁ እና ቀጣይ ለመስራት የበለጠ እንድነቃቃና የበለጠ እንድሰራ ነው ያደረገኝ። የመጨረሻው የሚሆነው ዳንኤል ማመስገን የምትፈልገው ሰው ካለ በዚህ አጋጣሚ እድሉ ልስጥ እባክህ። እሺ እንግዲህ የመጀመሪያ ምስጋና የማቀርበው ለውዷ ባለቤቴ ለማርታ ንጉሴ ነው። ከጎዳና ማንሳቷ ብቻ አይደለም፣ እነዛን ሁሉ ጸባዮች መሸከሟ ብቻ አይደለም፣ አምና ልጇን በሆዷ ይዛ ለእነዚህ ልጆች እጅግ በጣም ብዙ ዋጋ ከፍላለች ለቤቴ ሳትል። ከዚህም በኋላ የቀረውን ጊዜ ደግሞ ልጇን በእጇ ይዛ ደግሞ ድጋሚ ለእነዚህ ልጆች ዋጋ ለመክፈል 100% በኮንፊደንስ ነው እምነቷን የሰጠችኝና እጅግ በጣም ነው የማመሰግነው።
በመቀጠል ደግሞ አሁን እዚህ ላለሁበት ደረጃ እስቲ ግባና ሞክረው የሚለውን ፍቃድ ለመጀመሪያ ጊዜ ሰጡኝ የቤተልሔም ትምህርት ቤት ዳይሬክተር አቶ ደጉን እንዲሁም የቤተልሔም ትምህርት ቤት ስራ አስኪያጅን አቶ ዳዊትን እጅግ በጣም ላመሰግን ፈልጋለሁ። ከዛም በኋላ በመጣንበት ጎዳና ሁሉ ደግሞ በተለይ ልጆቹን አዳር ይዘን ከገባን በኋላ እነዛን 45 ተማሪዎች ለ4 ወር ያክል ይዘን በምንቀጥል ጊዜ በየቀኑ ማለት ይቻላል ኦልሞስት ቤትሽ አረግሽ ውስጥ ከምትባል ድረስ እየመጣች ስታግዘን ለነበረችው ለወይዘሮ ትርሲት እጅግ በጣም ላቅ ያለ ምስጋናን ለማቅረብ ወዳለሁ። ሌላ ደግሞ ያው እየደወሉ ያላበረታቱን ለመላው ለኢትዮጵያ ሕዝብ ሀገር ውስጥም ላሉ ከሀገርም ውጭ ላሉ ለመላው የኢትዮጵያ ሕዝብ ትልቅ ብርታት ነው። እግዚአብሔር አይናችንን ለመግለጥ እነሱን ተጠቅሟል ብዬ አስባለሁ። ለእነሱ ለሁሉም ደውለው አፕሪሺየት ሲያደርጉ ለነበሩ በገንዘብ ሰፖርት ለማድረግ ቃል ለገቡልን ልጆቻቸውንም እንድናስጠና ደግሞ ፍቃዱንም ለሰጡን ለሁሉም ወላጆች እጅግ በጣም አመሰግናለሁ። ሌላው ደግሞ ምንድነው አንድ ሰው አንድ ኮሜንት ልከውልኝ ነበር። እጅግ በጣም አበረታታን አባቴንም እሷንም ማበረታታት እኔንም ማበረታታና መጨረሻ ላይ ደግሞ እንደዚህ ንስር አይን ላለው ፈልጉ አንተን ላወጣ ለፍፄ ደግሞ እጅግ በጣም ታላቅ አድናቆት አለኝ ሲል ነበርና ይሄን ሁሉ ስራ ይዘን መተናል። እኛ ቲክቶክ ላይም ብዙ ቪዲዮዎች ለቀናል። ግን ይሄ የሚጠቅም ታሪክ ነው ብለን መምዘዝ ይገርመኛል። ማለት እኛ የሚረባ ነው የሚጠቅም ነው ብለንም አስበንም አናቅም። እንዲሁ ለተማሪዎቻችን ያንን ታሪክ ከማካፈል ውጭ እንዲህ ለብዙ ሰው ያነቃቀል ብለን አስበን አናቅምና ይሄ እኮ የሚጠቅም ነው፣ ይሄ እኮ የሚያነቃቃ ነው፣ ብዙዎችን ያነሳል ብለህ አስበህ ስለጋበዝከኝ ውድ ባለቤቴንም ስለጋበዝካት እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልን። በጣም እናመሰግናለን። እኛም ትንሹን ነገር ነው ያደረግነው። እናንተ ናችሁ ብዙውን የደከማችሁት የወጣችሁት የወረዳችሁት። እኔ ለራሴ በጣም ስለገረመኝ ስለተነቃቀሁበት ስሰማው ለተመልካቾቻችን ደግሞ ሊደርስ ነው ያደረግነው። እናንተ ግን ውድ ጊዜያችሁን ሰጥታችሁ ስለተገኛችሁ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች።